በአማራ ክልል ወሎና ሸዋ የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በሌላ በኩል በኢትዮጵያና ሱዳን አዋሳኝ የኢትዮጵያ ግዛት ውስጥ በአገዛዝ ጦርና በታጣቂዎች መካከል በተደረገው ውጊያ የሱዳን ፈጥኖ ደራሽ ኃይል ተሳትፏል ተብሏል። የአገዛዙ ጦር ምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማ በበኩላቸው ከሃዲና ጽንፈኛ ያሏቸውን ኃይሎች ከገቡበት ገብተን እናጠፋለን ሲሉ ዝተዋል። በዝርዝር የምንመለከተው ቀዳሚ መረጃችን ነው። የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን መሰየሙ አነጋጋሪ መሆኑን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄን ውሳኔ አድንቆ መግለጫ ያወጣም ሲሆን ህዝባችን በእንደዚህ አይነት ነጻነት ያቆመውን ሀገርና ባንዲራ አስጨቋኝ አገዛዝ ወድቆበታልን ብሏል። አፋብን አሁን ላይ በአምባገነናዊ ስርዓትና ጭቆና ውስጥ የወደቀው ህዝባችን ነጻ ለማውጣት እየታገልኩኝ ይገኛለሁ ብሏል። በዝርዝር የምንመለከተው ይሆናል። እስራኤል ለሶማሌላንድ እውቅና የሰጠችበት ዕለት ሀገራችን ታሪክ ውስጥ ካሉት የጨለማ ቀናት አንዱ ነው አሉ ፕሬዝደንቱ። የሶማሊያው ፕሬዝደንት ሐሰን ሼህ መሐመድ እስራኤል በፌዴራል መንግስትና በሀርጌሳ ግዛት አስተዳደር መካከል ያለውን የረጅም ጊዜ ያስቆጠረውን ውዝግብ እንደ መልካም አጋጣሚ ተጠቅማለች ሲሉም ከሰዋል። ትሰሙታላችሁ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በአማራ ክልል ወሎና ሸዋ የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በሌላ በኩል በኢትዮጵያና ሱዳን አዋሳኝ የኢትዮጵያ ግዛት ውስጥ በአገዛዝ ጦርና በታጣቂዎች መካከል በተደረገ ውጊያ የሱዳን ፈጥኖ ደራሽ ኃይል ተሳትፏልም ተብሏል። የአገዛዙ ጦር ምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማ በበኩላቸው ከሃዲና ጽንፈኛ ያሏቸውን ኃይሎች በገቡበት ገብተን እናጠፋለን ሲሉ ዝተዋል። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ የከባድ መሳሪያ ድብደባና ውጊያ መቀጠሉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። የብልጽግና አገዛዝ በራያ ቆቦ ወረዳ ተኩለሽ ቀጠና ከትናንት ሰኔ 6 2018 ዓ.ም ጀምሮ ዛሬም የቀጠለ የከባድ መሳሪያ ድብደባ እያደረገ ይገኛል ያሉት የሚዲያችን የመረጃ ምንጮች ናቸው። በተኩለሽ ቀጠና በቀጠለው ድብደባም የደረሰው ጉዳት አልታወቀም ያሉት የመረጃ ምንጮቻችን ወደ አካባቢው የተቀሰቀሰው የአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ ጉዳት ከደረሰበት በኋላ ነው የከባድ መሳሪያ ድብደባ የቀጠለው ሲሉም ተናግረዋል። የብልጽግናው አገዛዝ በራያ ቀጠና የፋኖ ኃይሎች የትግራይ ኃይሎች ጥምረት ፈጥረውብኛል በሚል ስጋቱን በተደጋጋሚ በከባድ መሳሪያ የታገዘ ውጊያ በማድረግ ቢከፍትም በፋኖ ኃይሎች ከፍተኛ ወታደራዊ ኪሳራ አስተናግዷልም ተብሏል። የአገዛዙ ጦር ኢታማጆር ሹም ብርሃኑ ጁላ ከሳምንት በፊት በሰሜን ወሎ ጽምዶ የፈጠሩ ኃይሎች ወረራ ፈጸሙብን አከሸፍነ ሲሉም በይፋ መናገራቸው የሚታወስ ሲሆን የፋኖ ኃይሎች በበኩላቸው አገዛዙ በፋኖ ስለደረሰበት ኪሳራ ሌላ ኃይል ላይ ማስመሰሉን መሰረተ ቢስ ነው ሲሉም አጣጥለውታል። በተመሳሳይ በክልሉ ሸዋ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል በቀጠለ ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በዛሬው ዕለት ሰኔ 7 2018 ዓመተ ምህረት በምንጃር እድራም አካባቢ በአገዛዙ ጦር የሪፐብሊካን ጥበቃ ፋኖ ኃይሎች መካከልም በተደረገ ውጊያ ከፍተኛ ጉዳት ተደምስግቧል ያሉት የመረጃ ምንጮች በተለይ የሪፐብሊካን ኃይሉ ጋር ከፊት የተሰለፉት የሚኒሻ አባላት ላይም የደረሰው ጉዳት ከፍተኛ ነው ብለዋል። በተጨማሪም በሀገረ ማርያምና ይፋት ቀጠናዎች በፋኖ ኃይሎች በከፈቱት ድንገተኛ ጥቃት ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በተለይም በይፋት ቀጠና አጣዬ ከተማ ቅርብ ርቀት በእግር ግቢ አላላም የተባለ አካባቢና በሀገረ ማርያም ነፋስ አምባ አቅራቢያ የፋኖ ኃይሎች ባደረሱት የደፈጣ ጥቃት በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያሉ የፋኖ የመረጃ ምንጮች ናቸው። በሌላ በኩል በኢትዮጵያና ሱዳን አዋሳኝ የኢትዮጵያ ግዛት ውስጥ በአገዛዝ ጦርና በታጣቂዎች መካከል በተደረገ ውጊያ የሱዳን ፈጥኖ ደራሽ ኃይል ተሳትፏልም ተብሏል። በምዕራብ ኢትዮጵያ አሶሳ ዞን ኮምሮክና ሸርቆሌ ወረዳዎች ራሳቸውን የቤንሻንጉል ጉሙዝ ሕዝብ ነጻነት ንቅናቄ ብለው የሚጠሩ ታጣቂዎች ከሱዳን ትጥቅና ስልጠና አግኝተው በቀጠናው ገብተዋል በሚልም የብልጽግና አገዛዝ ውጊያ ለመክፈት መዘጋጀቱን ከዚህ በፊት መዘገባችንም አይዘነጋም። በትናንትናው ዕለት ሰኔ 6 2018 ዓ.ም ጀምሮ በቀጠናው ኢትዮጵያና ሱዳን በሚያዋስኑ አካባቢዎች በአገዛዝ ጦርና በታጣቂዎች መካከል ውጊያ መቀጠሉን የመረጃ ምንጮቻችን ተናግረዋል። በተለይም በሸርቆሌ ወረዳ አግቢሮ የተባለች ከተማ የተደረገውን ውጊያ ተከትላም ታጣቂዎች ከተማዋን ይዘዋል ተብሏል። በውጊያው ከአገዛዙ መከላከያ ሚኒሻ የቤንሻንጉል ጉሙዝ ክልል ሚኒሻ ጎን ተሰልፎ የሱዳን ፈጥኖ ደራሽ ኃይል አባላት ተሳትፈዋል ሲሉም የሚዲያችን የመረጃ ምንጮች ተናግረዋል።
በአሶሳ ዞን ጊዛና ገመድ በተባለ አካባቢዎች ውጊያ መደረጉን የተናገሩት የመረጃ ምንጮቻችን በአካባቢው በብልጽግና አገዛዝ ድጋፍ የሚደረግላቸውና ከኢትዮጵያ እየተነሱ በብሉ ናይል ግዛት ከሱዳን ጦር ጋር የሚዋጉት የፈጥኖ ደራሽ አባላት በኢትዮጵያ ግዛት ከሀገር ውስጥ ታጣቂዎች ጋር ውጊያ እንዲገጥሙ ተደርገው ተመልክተናልም ብለዋል። የፈጥኖ ደራሽ ጦር አባላቱ በትናንትናው ዕለት በሸርቆሌ ከተማ በተሽከርካሪ ሲንቀሳቀሱ ድንገተኛ ጥቃት እንደተፈጸመባቸው የመረጃ ምንጮቻችን አክለው ተናግረዋል። ይህ ሁኔታ በሱዳን ያለውን ጦርነት ወደ ኢትዮጵያ የበለጠ የሚያስፋፋ እንዳይሆን የመረጃ ምንጮቹ ስጋት አለን ሲሉም ገልጸዋል። በሌላ በኩል ሌተናንት ጀነራል መሐመድ ተሰማ ከሃዲና ጽንፈኛ ያሏቸውን ኃይሎች ከገቡበት ገብተን እናጠፋለን ሲሉም ዝተዋል። በብልጽግና ፓርቲ የምርጫ ቅስቀሳ ላይ ሲገኙ የነበሩት የአገዛዙ ጦር የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ ህዝቡን የታሪካዊ ጠላቶቻችንና የባንዳዎች ፉከራ ሳይበግረው በመምረጥ የጽንፈኛውን ጉራና ማስፈራሪያ ከንቱ አደረገ ብለዋል። የሀገር ጦር ሰራዊት ከየትኛውም ፖለቲካ ፓርቲ ወገንተኝነት ነጻ መሆን አለበት የሚለውን መርህ ጥሰው በብልጽግና ቅስቀሳ ላይ የተሳተፉ ሌተናንት ጀነራል መሐመድ ተሰማ አሁን የህልውና ጥያቄ ያለን በሚል ትግል ላይ የሚገኙ ኃይሎችን በካሃዲነትና በጽንፈኝነት ሲከሱ ይህ የመጀመሪያቸው አይደለም። ይህ በእንዲህ እንዳለ የአሜሪካዋ ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን መሰየሙ አነጋጋሪ ሆኖ ቀጥሏል። ይህን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ዛሬ ውሳኔውን አድንቆ መግለጫ ወጥቷል። ሆኖም አፋብን በአሁኑ ሰዓት በሀገራችን በገዛ ህዝባችን ላይ አምባገነናዊ ስርዓትና ጭቆና ውስጥ ወድቀናልን ብሏል። በአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያን መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበ የውሳኔ ሀሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀውም ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛት ምክር ቤቶች አስተዳደር መሰረት ይህ ውሳኔ በግዛቲቱ የመዝገብ ላይም የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህን ውሳኔ ሀሳብ ረቂቅ የአውሮፓውያን ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጥ የሚደነግግም ነው። ውሳኔው በበርካታና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ ድምጽና የተቃውሞ እንዲሁም በ6 ተቃውሞ ብቻ ጸድቋልም ተብሏል። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱ የውስጥ አሰራሮችን አልፎ ውይይት የተደረገበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት ነው። ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቬኒያ የህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላዴልፊያ ሜሪ ገመሪ ካውንቲ የህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። ቢቢሲ የጸደቀውን የውሳኔ ሀሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡ ሴናተሩን በኢሜይል ጥያቄ አቅርቦላቸው የነበረ ሲሆን ሳይመልሱልኝ ቀርቷልም ብሏል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ። መልካም